ሰላም ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ሰላም ናችሁ ሆይ? አሞኛል አሞኛል፣ እግዚአብሔር ይማርሽ በሉኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁኝ። አሞኛል፣ ደማነስ ይዞኝ አሞኛል። የዛሬ አመትም በጣም ታምሜ በቃ በጣም ታምሜ ነበር። አርገውልኝ ተስተካክሎልኝ ነበረ። መጀመሪያ ሐኪም ቤት ስገባ 3 ነበር ያለው ደሜ 3 እንትን ማለት ነው 3 ብቻ ደም ማለት ነው። ከዛ አደረጉልኝ እስከ 8 እስከሚሞላ ድረስ አደረጉልኝ። ራሴን ስቼ ራሱ በጣም ታምሜ ከመጠን በላይ ኮማ ውስጥ እስከማግባት ድረስ ራሱ ደርሼ ማለት ነው። ከዛ አደረጉልኝ። ከዛ እንደገና እየተመላለስኩ ከሐኪም ቤት ስወጣ 8 ነበር እነሱ ያረጉልኝ ማለት ነው 8 ደም። ከዛ ከ8ቱ ከዛ በኋላ ምግብም ምንም ጁስም እየጠጣሁበት እንደገና ሄጄ ቼክ ስደረግ 10 ሆኜ ተገኘ። ከዛ እንደገና ደግሞ ቀጠሩኝ። እንደገና ደግሞ ስበላበት ስጠጣበት እንደገና ደግሞ 11 ገባልኝ። እንደገና ደግሞ መቼ ነው ባለፈው ጥቅምት ነው ምናምን ሄጄ ቼክ ስደረግ 11 ከ300 ሆነልኛል። ከዚህ በኋላ ችግር የለም ብቻ በደንብ ምግብ ብለው እንትን አሉኝ። መድኃኒት ራሱ አልጨረስኩም ሰጥተውኛል። ከዛ በኋላ መጣሁኝ። ከዛ መድኃኒቱንም ወጣለሁ ምግብም እበላለሁ። ግን ይሄን እንዳቤ ከዚህ ከመድኃኒቱ ጋር አላሉኝም። ዝም ብዬ መድኃኒቱንም ወጣለሁ እንደ ኖርማል። ከዛ ምግብም እበላለሁኝ። ከዛ አሁን እንደገና መቼ ነው ግንቦት 16 ምናምን ነበር መሰለኝ ግንቦት 16 ቀጠሮ ነበር። ሄጄ ስታይ እንደገና 8 ወርዷል ወደ ታች። ከዛ አሁን እንደገና በየሳምንቱ አስገቢ ብለውኝ እያስገባሁ ነው ደም አስገቢ አሉኝ። በየሳምንቱ አስገቢ አሉኝ። ከዛ ደግሞ ነገ ደግሞ ሄጄ አስገባለሁ ደም። በቃ አስቸጋሪ ነው፣ በጣም ችግር ነው። እና እህቶቼ ራሳችሁን ጠብቁ። ምግብ በደንብ ምግብ ስለማንበላ ነው መሰለኝ ይሄ ደም ማነስ የሚይዘን። አሁን እኔ እንደሚያይ ሰው ረቶ ነኝ እንኳን ደም ማነስ ምንም ነገር ያለብኝ አልመስልም። ግን ውስጤ ደም የለም። እንደዚህ ሲወጉኝ ራሱ ማለት ነው እንደዚህ ሲወጉኝ አይወጣኝም ደም። በቃ ፈልገው ነው የሚያገኙት እንትኔ ማለት ነው። የደም ስሬ ራሱ ድርቅ አይወጣም። ከዚህ ቀደም ራሱ ኮማ ውስጥ የገባሁት ራሱ ደም ስሬ ድርቅ ብሎ ደም በቃ መቀበል አልቻለም። ከዛ ነው ኮማ ያስገቡኝ። ከዛ ኮማ አስገብተው ባፍንጬ ነው ሲሰጡኝ የከረሙት። ከዛ ነው ያዳኑኝ። እና አሁንም ደግሞ ተመልሶ ደርቋል። 8 አለኝ። በእርግጥ ያሁኑ እንደዚህ ለእንትን አልጣለኝም። 8 አለው ግን እየቀነሰ ስለሆነ የባስ እንዳይቀነስ ብሎ ፈርቶ ነው እንጂ አይደለም። ግን እና ከዛ ውስጥሽ ደግሞ ምን እንደሚያፈሰው ደምሽን ከዛ በውስጥሽ ደግሞ ምን እንደሚያፈሰው ደምሽን መታየት አለበት ብሎኝ ግንቦት እንትን ምንድነው ሐምሌ 1 ቀጠሮ አለኝ። እንደዚህ ባፌ ውስጥ አስገብተው ወደ ውስጥ ካሜራ አስገብተው እና ያለን ብለውኛል። እንግዲህ አላቅም ገና ለዛን ጊዜ ማለት ነው። ገና አዛብ ላይ ነኝ። አሁን እኔ ደም ማስገባት አሁን ነገ ሰኔ 3 ቀጠሮ አለኝ። ግንቦት 24 ሳምንት ሐሙስ ዕለት አስገብቻለሁ። እንደገና ደግሞ ነገ ሮብ ደግሞ ነገ አስገባለሁ። እንደገና ደግሞ ሰኔ 9 አለኝ። ሰኔ 16 አለኝ። ከዛ ሰኔ 24 ሰኔ 25 ብቻ ልብ አላልኩትም አለኝ። ሰኔ 28 እንደገና አለኝ። ሐምሌ 5ም ጽፈው ሰጥተውኛል ዞሮ። እና እንዳትሰቃዩ እህቶቼ በደንብ ምግብ ብሉ። የምግብ እጥረት ነው አሉ እንትን ደም ማነስ የሚያስይዘው እና ምግብ ስላልበላሽ ነው አሉኝ።
እና በደንብ ብሉ። ስራችሁን ብቻ እያላችሁ እንዴትም እንዳቀሩ። እኔም ምግብ ማልበላው ለምን መሰላችሁ? ስራ በዝቶብኝ ምናምን አይደለም። ምግብ ማልበላው በቃ ንስኮፊ ጠጣለሁ። ጧት ተንስቼ ንስኮፊ ጠጣና ከዛ በኋላ ምግብ ምንም አይርበኝም። በቃ ሳልበላው እውላለሁኝ። አሁንም ደግሞ ትንሽ የራብ ስሜት ከተሰማኝ መግሪብ ላይ ምናምን አጠጣበታለሁ። ከዛ እንደዛ እያደረገው እንትን አልኩኝ። ምግብ ተውኩኝ። ምግብ በቃ እበላለሁ፣ ግን እንደዚህ ብዙም በቃ ሰፍ ብዬ አልበላም። በቃ እሱን ከጠጣው በቃ ራቤ ቁርጥ ይላል፣ አልበላም። እና ለዛ ነው። እና ምግብ ንስኮፊ፣ ኮፊ፣ ቡና ምናምን ሻይ ብዙ አትጠጡ፣ ጥሩ አይደለም። እኔ ንስኮፊ በቀን 4 ጊዜ 5 ጊዜ ቆንጆ መስለኝ። በፊት አልወድም ነበር። እዚህ ምሰራ የሆነች ሰላኒያ ሰራተኛ ነበረች፣ ጓደኛዬ ነበረች። ቅመሹ ብላኝ ቀመስኩት። ከዛን ወደዚህ በቃ ንስኮፊ በቃ ሁለት ጭስ እንግዲህ አንዱ ጭስ 31 ነው ውስጥ ያለው 31 ሀባ። ሁለት ጭስ ለወር አይበቃኝም። እኔ ሁለት ጭስ ተገዝቶልኝ ለወር አይበቃኝም ጭራሽ። ከዛ በቃ እንደዛ ደግሞ ሱስ ንስኮፊውስ ብቻ መሰላችሁ? በወተት እኮ አይደለም እኮ የምጠጣው፣ በውሃ በሞቀ ውሃ። ከዛ ደግሞ ይሄ አረቢ ጋዋ ሲያፈሉ ይሄ ነጭ ነገር የሚደረገውን ያረጉ የለ እሱን አረግበታለሁ። ከዛ እንደዛ እያረኩ ደም የምጠጣ አርጌ ጨረስኩኝ። እንዳለው ውስጥ ያለው ቫይታሚን ሁሉ ቢ12 በቃ ሁሉ ነገር ሙጥጥ አለ። ሁሉ ነገር በቃ ብልሽሽት አለ። አሁን ይኸው ንስኮፊ ከተውኩ አመት ሞላኝ። ግን በሽታው ታስተካክለው ስለው እንደገና ደግሞ ተመልሷል። ደም ማነሱ አልተስተካከለልኝም። እስካሁን ራሱ ቢ12 መርፌ ራሱ የአመት መርፌን ታዘዘብኝ። የአመት መርፌውን ጨርሻለሁ። አሁን ደግሞ እንደገና በየአመቱ ደግሞ አለኝ መርፌ ማለት ነው። ያጥንት መሳሳት አስያዘኝ እና ንስኮፊ የምትጠጡ ልጆች እባካችሁ አጠጡ ሳይሆን የኔ ከጠጣችሁም ምግብ በልታችሁ መጀመሪያ ምግብ በልታችሁ ጠጡ። እኔ ጠዋት ተንስቼ በቃ እሱን ነበር የምጠጣው ምግብ ሳልበላ። ለዛ ነው በሽተኛ ያደረገኝ። እንዳለው ውስጤን ሴሎችን ጭግግድ አድርጎ ነው የጨረሰብኝ። በቃ የሲጋራ በሉት፣ ያው ከሲጋራ ምንም አይተናነስም። ሲጋራ በሉት እሱ ማለት ነው። ስለዚህ በሽተኛ ያደርጋል፣ ጥሩ አይደለም፣ እንዳጠጡ እና ይሄ ፔፕሲ፣ ሰበናፍ ምናምን እሱ ራሱ በጣም መጥፎ ነው። በፊተኛ እዚህ ማለት ነው ጁምአ ብቻ ነው የሚገዛው። ጁምአ ሲሆን ከዛ በኋላ ሳለም ዲዋኒያም ይወሰደውን ወስዶ ከዛ በኋላ እየተረፈውን እኔ ድብቅ እናረግና እኛ ነን በቃ ውሃ እንጠጣም፣ እሱን ነው የምንጠጣው። ከዛ ድብቅ እናረግባቸዋል ልጆቹ እንዳይጠጡብን ማለት ነው። ከዛ በኋላ እሱን ነው በቃ ቁርስም ስንበላ እሱን እንጠጣለን፣ ምሳም ስንበላ እሱን እንጠጣለን፣ ማታም ልንተኛ ስንል እሱን እና እሱ ራሱ በሽተኛ ያደርጋል። ጥሩ አይደለም። ራሳችሁን ጠብቁ። እና ይሄ እነዚህ ቆንጆ መስሎ ምናምን የሚታዩ ነገሮች መጥፎች ናቸው። ውሃ ነው ቆንጆ። ጭራሽ እንደዚህ እንደ ሊቨን፣ አሁን ለምሳሌ ሊቨን የምትወዱ ልጆች ሊቨን ጠጡ። ሊቨን ጥሩ ነው። ይሄ ሰፈናፍ ከመጠጣት ሊቨን 10 እጅ ጥሩ ነው። እኔ ሊቨን አልወድ፣ ሮባ አልወድ፣ ምን አልወድ፣ ግን ሰፈናፍና ንስኮፊ ነበር እኔ የምወደው። የምጠጣው ይሄንን ብቻ ነው እና ውሃ እንጂ በቃ ግን አልጠቀመኝም። ይኸው በሽተኛ አረገኝ። ደም ማነስ 10 ጊዜ እየተመላለሰ በቃ ይሞሉልኛል፣ ግን እንደገና ይመለሳል። ስጋ ብየውኛል። ስጋ በላለኝ፣ ግን የት እንደሚሄድ አላውቅም። እንትን በቃ ሊያስተካክልልኝ አልቻለም። መድኃኒቱንም ይኸው ወስዳለሁ፣ ግን ሊያስተካክልልኝ አልቻለም። ጭራሽ ወደ ታች እየቀነሰብኝ ነው ደም ማነሴ እና በጣም አስቸጋሪ ነው። እና ተጠንቀቁ፣ ንስኮፊ አትጠጡ። እንደኔ ከጠጣችሁም ምግብ ከበላችሁ በኋላ
ምግብ ሳበሉ ከጠጣችሁት በቃ አያስበላችሁም እና እሱን ጠጡ የጠጡ ነው የሚላችሁ። ድገሙኝ። ስለዚህ ተጠንቀቁ ቶቼ እና በቃ ጥሩ አይደለም፣ መጥፎ ነው እውነት።